ጤና ይስጥልኝ ክቡራትና ክቡራን ተመልካቾች ከከፋ ቴሌቪዥን የሰዓቱን ዜና ይዘን ቀርበናል። ከዜናዎቹ ጋር ፍጹም ተሾመ። የምክር ቤት አባላት በሁሉ አቀፍ የልማት ተግባራት ሞዴልና ግንባር ቀደም ተዋናያን መሆን እንዳለባቸው የሳይለም ወረዳ ምክር ቤት አሳሰበም። ምክር ቤቱ ለ2017 የበጀት ዓመት ለካፒታልና መደበኛ ፕሮጀክቶች ማስፈጸሚያ 241 ሚሊዮን 905 ሺህ ብር በላይ በጀት አጽድቋል። ክፍሌ ዓለሙ የወረዳው መንግስት ኮሚኒኬሽን የተገኘውን መረጃም እንደሚከተለው አጠናቅሮታል። በምክር ቤቱ አራተኛ ዙር 11ኛ ዓመት 36ኛ መደበኛ ጉባኤ ላይ የምክር ቤቱ ዋና አፈ ጉባኤ አቶ ግርማ ከበደ የወረዳው ምክር ቤት በበጀት ዓመቱ አቅም በፈቀደ መጠን ውጤታማ ተግባራትን ማከናወኑን ጠቅሰው የመልካም አስተዳደር ጥያቄዎችንና የልማት ማነቆ የሆኑ ጉዳዮችን በ2017 የበጀት ዓመት ለመፍታት ጥረት እንደሚደረግ ገልጸዋል። የምክር ቤቱ ቋሚ ኮሚቴዎች በ2016 የበጀት ዓመት በሴክተርና መስክ ያደረጉት ድጋፋዊ ክትትል በዘንድሮ የሥራ ዘመንም ተጠናክሮ የሚቀጥል መሆኑን ያብራሩት አፈ ጉባኤው ሁሉም ሰው በተሰለፈበት የሙያ መስክ አመርቂ ውጤት በማስመዝገብ የለውጡ ተጠቃሚ መሆን እንዲቻል መስራት እንዳለበት አሳስበዋል። በወረዳው ዋና አስተዳዳሪ አቶ አማኑኤል አየለ የ2016 የበጀት ዓመት የአስፈጻሚው አካል ሪፖርት የቀረበ ሲሆን በሪፖርቱ መነሻነትም በምክር ቤት አባላቱ ውይይት ተደርጓል። በትምህርት፣ በጤና፣ በውሃ፣ በወጣቶች ስራ ዕድል ፈጠራና በተለይ በግብርናው ዘርፍ የህብረተሰቡ የቴክኖሎጂና ግብዓት አጠቃቀም ውስንነት በሪፖርቱ ተጠቅሷል። በወረዳው ባሉ አንዳንድ አርሶ አደሮች በኩል በሚስተዋለው ችግር ምክንያት ጥያቄ ውስጥ የገባው የምግብ ዋስትና አለመረጋገጥ፣ የእርሻ ካለንደርን ጠብቆ አለማረስና በየወቅቱ መንግስት ለምርታማነት ማደግ የሚያቀርባቸው የቴክኖሎጂ አቅርቦቶች ተቀብሎ ተግባራዊ አለማድረግ ችግሮችን ለመፍታት ሁሉም ባለድርሻ አካላት የሚጠበቅባቸውን በኃላፊነት መንፈስ እንዲወጡ የወረዳው ዋና አስተዳዳሪ አቶ አማኑኤል አየለ በሪፖርታቸው አሳስበዋል። በውይይቱ በዋናነት ትኩረት እንዲሰጣቸውና በቅድሚያ ሊከወኑ ይገባቸዋል ተብለው በጉባኤው ከተነሱ ተግባራት መካከል ለበርካታ ጊዜያት የህዝብ ጥያቄ ሆኖ የሰነበተው የደካ ሳይለም መንገድ ችግር ይገኝበታል። መንገዱ መሰረታዊ የዲዛይን ለውጥ ያልተደረገለትና ደረጃው እንዲሻሻል በየጊዜው ሲቀርብ የነበረው ጥያቄ ምላሽ ባለማግኘቱ የተነሳ ህብረተሰቡ ለከፋ ማህበራዊና ኢኮኖሚያዊ ችግር ተጋላጭ መሆኑም ተጠቅሷል። ህብረተሰቡን ከዚህ ችግር በዘላቂነት ለማላቀቅ ጉዳዩ የሚመለከታቸው ባለድርሻ አካላት በትኩረት እንዲሰሩ አባላቱ ጠይቀዋል። በ2011 ዓ.ም ግንባታው የተጀመረውና በበጀት እጥረት ምክንያት ተስተጓጉሎ የቆየው የሳይለም ወረዳ አስተዳደር ህንፃ ግንባታ መጓተት ጉዳይም በጉባኤ አባላቱ ተመክሮበታል። በጉባኤተኛው በተነሱ ጥያቄዎች ዙሪያ በሚመለከታቸው የስራ ኃላፊዎች ምላሽና ማብራሪያ የተሰጠ ሲሆን የተነሱ ዋና ዋና ችግሮችን ለመቅረፍ እንደየጉዳዩ ክብደት ከዞንና የክልል ተቋማት ጋር ግንኙነት እየተደረገ መሆኑም ተጠቅሷል። በወረዳው ውጤታማ የመማር ማስተማር ስራ እንዲከወንና ሌሎች ማህበራዊ አገልግሎቶች በተገቢው ተደራሽ መሆን እንዲችሉ እንዲሁም በግብርናው ዘርፍ ለእንስሳት ድለባና እርባታ ስራ ብቻ ትኩረት በመስጠት በምግብ ሰብል ራስን ለመቻል የሚደረገው ጥረት ላይ የሚስተዋለው ችግር እንዲፈታና ለመልካም አስተዳደር ጥያቄዎችም አቅም የፈቀደውን ሁሉ በማድረግ ለጥያቄዎቹ ምላሽ እንደሚሰጥ ከመግባባት ተደርሷል። በሳይለም ወረዳ ምክር ቤት ተኛ ዙር 11ኛ ዓመት 36ኛ ጉባኤ ላይ በወረዳው ፋይናንስና ኢኮኖሚ ልማት ጽህፈት ቤት ኃላፊ አቶ ክፍሌ ገብረማርያም በቀረበው ረቂቅ የበጀት እቅድ ላይ ተመክሯል። በዚሁ መሰረትም በበጀት ዓመቱ ለመደበኛ ስራዎች ማካሄጃ ማለትም ለደሞዝ 176 ሚሊዮን 77 ሺህ ብር በላይ፣ ለስራ ማስኬጃ 46 ሚሊዮን 827 ሺህ ብር በላይና ለካፒታል ፕሮጀክቶች ደግሞ 19 ሚሊዮን ብር በድምሩ 241 ሚሊዮን 905 ሺህ ብር በላይ ቀርቦ በሙሉ ድምጽ ጸድቋል። የጸደቀው በጀት ምንጭ ከመንግስት ግምጃ ቤት፣ ከወረዳው መደበኛ ገቢ፣ ከማዘጋጃ ቤታዊ ገቢዎችና ከትምህርት ቤቶችና ከጤና ጣቢያ የውስጥ ገቢ እንደሆነ አቶ ክፍሌ አብራርተዋል። የተፈጥሮ ሀብትን በመጠበቅ የቡና ምርት የተሻለ ዋጋ እንዲኖረውና አርሶ አደሩን ተጠቃሚ ለማድረግ መስራት እንደሚገባ የከፋ ጫካ ቡና ገበሬዎች ህብረት ስራ ዩኒየን ገለጸም። የቡና ጥራትና ግብይት ደረጃውን የጠበቀ እንዲሆንም ባለድርሻዎቹ ከዩኒየኑ ጎን እንዲቆሙም ጥሪ ቀርቧል። ዩኒየኑ 19ኛ መደበኛ ጉባኤውን በቦንጋ ከተማ የባለድርሻ አካላት በተገኙበት እያካሄደ ይገኛል። ተጨማሪ ያለ ነው። በቦንጋ ከተማ የተጓተተውን የሆቴል ግንባታ የመስክ ምልከታ በማድረግ የተጀመረው የዩኒየኑ ጠቅላላ ጉባኤም በስፍራው በስራ አስኪያጁ አቶ አበበ ማግኘቾ ከምልከታው በኋላ በውይይት የሚቀርቡ ሀሳቦችና ሌሎችንም ለአባላቱ ማሳሰቢያ ሰጥተዋል። በዕለቱም ተገኝተው ንግግር ያደረጉት የከፋ ዞን ግብርና አካባቢ ጥበቃና ህብረት ስራ መምሪያ ኃላፊ አቶ ጋዋባ መጫም ዩኒየኑ በዓለም ገበያ ተወዳዳሪ እንዲሆን ከሚመለከታቸው አካላት ድጋፍ የተደረገለት የቆየ መሆኑን ጠቁመው አሁን ላይ የውድድር ሁኔታው እየጠነከረ በመሄዱ ሁሉም አካላት ሊያግዙት ይገባል ብለዋል። ዓለም አቀፋዊ ነው። ይህ ዩኒየንም እስካሁን ድረስ በዓለም ገበያ ውስጥ ገብቶ የራሱን ድርሻ አቅም በፈቀደው መንገድ
በዚሁ ጉባኤና በየትኛው መንገድ የሥራ ቅንጅትና ኃላፊነት ባላቸው አካላት ድርሻ የተሻለው ሚና ሲወጣ የቆየበት ሁኔታ አለ ማለት ነው። አሁን በደረስንበት ነባራዊ ሁኔታ ደግሞ ውድድሮች እየተነከሩ የመጡበት ሁኔታ ላይ እንገኛለን። እንግዲህ እኛ ጫካ ቡና ገበሬዎች ዩኒየን ብለን ስንጠራ እኛ ከቡናውና ከጫካው ጋር ያለን ታሪካችን ደግሞ የሁለንተናዊ ጉዳያችን ምስክር እየሆኑ ካሉ ጉዳዮች የመጀመሪያ ቦታ የተሰጠው የኛ መስጠት ብቻም ሳይሆን እውነትን መካድ የማይፈልጉ አካላት ሁሉ ምስክርነት የሚሰጡበት ነው ማለት ነው። ቡና ከተፈጥሮ ጋር ያለው ቁርኝት ከፍተኛ በመሆኑና ጥራቱን ይበልጥ የሚያስጠብቅ በመሆኑ ጥራትና ግብይቱ ላይ ትኩረት ሰጥቶ መስራት እንደሚገባም ገልጸዋል። በተመሳሳይ ሁኔታም የቡና ምርት የተሻለ ዋጋ እንዲኖረው የተሻለ የግብይት ስርዓት ከአባላቱ ዘንድ የሚጠበቅ ተግባር እንደሆነም ተናግረዋል። የዩኒየኑ ቦርድ ሰብሳቢ አቶ ቦጋለ ገብረ ኢየሱስ የጉባኤውን አጀንዳ ካስተዋወቁ በኋላም የቁጥጥርና ኦዲት ሪፖርት ቀርቦ ውይይትም ተደርጎበታል። ችግሩ የኮንትራክተር ችግር መሆኑ በሪፖርት ላይ ተቀምጧል። ግን በሪፖርቱ ላይ መፍትሄ ምንድነው ብሎ አልተቀመጠም። ኮንትራክተሩ ቢያቋርጥ ስራ አስፈጻሚ ኮሚቴም ውሉን አቋርጧል። ለደረሰው ኪሳራ ተጠያቂው ማን ነው የሚለው ሊታሰብ ይገባል። የዩኒየኑ ስራ አስኪያጅ አቶ አበበ ማግኔቾ የስራ ሪፖርት አቅርበው ተሳታፊ አባላት በቀረበው ሰነድ መሰረት ውይይትም አድርገውበታል። የከፋ ጫካ ቡና ገበሬዎች ህብረት ስራ ዩኒየን በ2016 በጀት ዓመት 25.6 ሚሊዮን ብር ለማህበራት የተከፋፈለ ስለመሆኑም ከቀረበው ሪፖርት መረዳት ተችሏል። እስካሁንም 55 ማህበራት በአባልነት የታቀፉ ሲሆን 198 ሚሊዮን የሚገመት የገንዘብና ንብረት ካፒታል ያለው መሆኑንም ለማወቅ ተችሏል። በተመሳሳይ ዜና የከፋ ጫካ ቡና ገበሬዎች ህብረት ስራ ዩኒየን በነገው ዕለትም ጉባኤው ቀጥሎ የሚውል ሲሆን በ2017 ዓ.ም እቅድ ላይ ተወያይቶ ማጽደቅ፣ በዩኒየኑ 10 ዓመት ስትራቴጂክ እቅድ ላይ መወያየት፣ ዩኒየኑም በኢምፖርት ወይም በገቢ ምርት ንግድ ስራ ላይ እንዲሳተፍ መወሰን፣ በሰርቲፊኬሽን ጉዳይ መወሰን፣ የተሻሻለውን የዩኒየን መተዳደሪያ ደንብና ውስጥ ደንብ ማጽደቅ፣ የስራ አመራር ቦርድ ምርጫ ማካሄድና የእውቅናና ምስጋና ምስክር ወረቀት መስጠት በመርሃ ግብሩ የተካተቱ መሆናቸውንም ከወጣው መርሃ ግብር ለመረዳት ተችሏል። በተያዘው በጀት ዓመት በሰላምና ጸጥታ ዙሪያ ከባለድርሻ አካላት ጋር በመቀናጀት ካለፈው በጀት ዓመት የተሻለ አፈጻጸም ለማሳየት እንደሚሰራም የከፋ ዞን ሰላም ጸጥታና ሚሊሻ መምሪያም ገለጸም። መምሪያው የ2016 በጀት ዓመት አፈጻጸም ግምገማና የ2016-17 እቅድ ላይ ከባለድርሻ አካላት ጋር ውይይት አካሂዷል። ብሩክታይት ብርሃኑ ተጨማሪ ያላት። በሰላም ጸጥታና ሚሊሻ መምሪያ በዞን ደረጃ መንግስት ትኩረት በመስጠት የህግ ጥሰቶችን የህዝብን ደህንነት ከማረጋገጥ ባሻገር ከቦታ ቦታ በመዛወር ሁሉ አቀፍ ስራ እያከናወነ እንደሚገኝ ተገልጿል። በመድረኩ ተገኝተው ንግግር ያደረጉት የካፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደ ሰላምና ጸጥታን ማስፈን የሁሉም ነገር መሰረት በመሆኑ የሰላም መደፍረስ እንዳይከሰት ሁላችንም በያለንበት አካባቢያችንን መጠበቅ አለብን ሲሉ ገልጸዋል። አስተዳዳሪው አክለውም የአንድ ሀገር ሰላም የሚጀምረው ከግለሰብና ቤተሰብ እንደመሆኑ መጠን ሁላችንም የተረጋጋ ሀገርና አካባቢ እንዲኖረን ለማስቻል በዚህ ፈጣን ልማትና ለውጥ ለማስመዝገብ በሰላም ግንባታው ላይ ርብርብ ማድረግ እንደሚገባ አሳስበዋል። የካፋ ዞን ሰላም ጸጥታና ሚሊሻ መምሪያ ኃላፊ አቶ ሀብታሙ ገብሬ በሁሉም አካባቢዎች ያሉ የጸጥታ ተቋማትና የዘርፉ አመራሮች የሚታዩ የሰላምና የጸጥታ ችግሮችን ቆጥሮ በመፍታት የማህበረሰቡን ደህንነት ማስጠበቅ አለባቸው ብለዋል። በመረጃ አያያዝና የግንኙነት አግባብ ዙሪያ የሚታዩ ጉድለቶችን ማስተካከልና የጸጥታውን መዋቅር በየደረጃ ያሉ አመራሮች ገምግሞ መምራት እንደሚያስፈልግ ኃላፊው ገልጸዋል። በመድረኩ የውይይት ሰነድ ያቀረቡት የጸጥታ መረጃ አሰባሰብና አስተዳደር ዋና ስራ ሂደት አስተባባሪ አቶ አይናለም ጋኔቾ በበኩላቸው ወረዳዎችና ከተማ አስተዳደሮች በሰላምና ጸጥታ ላይ የተሻለ አፈጻጸም መኖሩን ገልጸው በቀጣይም የሚሊሻ አባላትን በማጠናከር የተሻለ ለውጥ ማምጣት እንደሚቻል ገልጸዋል። በወረዳዎችና ከተማ አስተዳደሮች የሰላም እሴቶች ግንባታ ዙሪያ የተለያዩ የህብረተሰብ ክፍሎች ጋር ጠንካራ ውይይት በመደረጉ ውጤታማ ተግባራት እንደተፈጸሙም ተገልጿል። የሃይማኖት ተቋማት የመቻቻል፣ የመከባበር፣ የመተባበርና የሰላም እሴት በመገንባት ረገድ የበኩላቸውን ድርሻ እንዲወጡ በትኩረት እንደተሰራም በሪፖርቱ ተመላክቷል። የውይይት መድረኩን የካፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደና የካፋ ዞን ሰላም ጸጥታና ሚሊሻ መምሪያ ኃላፊ አቶ ሀብታሙ ገብሬ የመሩ ሲሆን ከተሳታፊዎች ለተነሱ ጥያቄዎች ምላሽና ማብራሪያ በመስጠት ተጠናቋል።
በከፋ ዞን ጨታ ወረዳ አዳዲስ ቀበሌዎች የህዝብ ጥያቄና አሳማኝነትን ተከተሉ ተመሰረቱ። በቅርበት የመንግስት አገልግሎቶችን የማግኘትና በቀበሌ መደራጀት ጥያቄ መበራከቱን ተከትሎ በሰፈራ የገቡ ወጣቶች ያሉበትን አካባቢ ጨምሮ 6 ቀበሌዎች ተቀባይነት ያገኙ ሲሆን በ3ቱ የእውቅና መርሃ ግብር መካሄዱን የወረዳው ዋና አስተዳዳሪ አቶ መብራቱ መሸሻም ገልጸዋል። ከነሐሴ 18 እስከ 22 2016 ዓ.ም ድረስ ባለው ጊዜ እውቅና ያገኙት ቀበሌዎች ሻጋ ሾና እና ወዳ ቀበሌዎች ሲሆኑ ቀሪ 3 ቀበሌዎችን የማደራጀት ስራ በቀጣይ እንደሚከናወንም አስተዳዳሪው አስታውቀዋል። የወረዳ ከፍተኛ አመራሮች፣ የቀበሌ ነዋሪዎችና ሌሎች ታዳሚዎች በተገኙበት የእውቅና መርሃ ግብሩ በደመቀ ሁኔታም ተከናውኗል። ከውጭ ወደ ተመረጠው ዜና ስንሻገር ዘለንስኪ ጦርነቱን ሊያስቆም ይችላል ያሉትን የሰላም እቅድ ለአሜሪካ ሊያቀርቡ ነው። በሩሲያና ዩክሬን መካከል ያለውን ጦርነት ያስቆማል የተባለው እቅድ ለአሜሪካ ፕሬዝዳንትና ለ2024ቱ ምርጫ እጩዎች ይቀርባልም ተብሏል። ዘገባው የአልአይን ነው። ቤተልሔም ምሩ ተጨማሪ አላት። ዋሽንግተን በዚህ ጦርነት ዋነኛ የኬቭ አጋር በመሆን ወታደራዊና ኢኮኖሚያዊ ድጋፎችን እያደረገች ዘልቃለች። ዘለንስኪ ጦርነቱን ሊያስቆም ይችላል ያሉትን የሰላም እቅድ ለአሜሪካ ሊያቀርቡ ነው። የዩክሬኑ ፕሬዝዳንት ቮልደሚር ዘለንስኪ ከሩሲያ ጋር እየተደረገ የሚገኘውን ጦርነት ሊያስቆም ይችላል ያሉትን እቅድ ለአሜሪካ እንደሚያቀርቡ አስታወቁ። እቅዱ ለአሁናዊ የአሜሪካ ፕሬዝዳንት ጆ ባይደንና ለ2024ቱ ፕሬዝዳንታዊ እጩዎች ካማላ ሃሪስ እንዲሁም ዶናልድ ትራምፕ የሚቀርብ ይሆናል ነው የተባለው። ዘለንስኪ ጦርነቱን ያስቆማል ስላሉት እቅድ ዝርዝር ጉዳዮችን ይፋ ባያደርጉም በሩሲያ ላይ ዲፕሎማሲያዊና ኢኮኖሚያዊ ጫናዎችን በማበረታታት ወደ ድርድር እንድትመጣ ለማስቻል ያለመ ሊሆን እንደሚችል ሮይተርስ ዘግቧል። በመጨረሻም ከሩሲያ ጋር የምንገኝበት ጦርነት በንግግር ሊጠናቀቅ የሚችልበት ሁኔታ ላይ እንደደረሰ ይሰማኛል ያሉት ፕሬዝዳንት ዘለንስኪ በእቅዱ ዙሪያ ከአሜሪካ አጋሮቻችን ጋር በጥልቀት የምንወያይበት ይሆናልም ብለዋል። ፕሬዝዳንቱ አክለውም የዚህ እቅድ ዋነኛ ዓላማ ሩሲያ ጦርነቱን እንድታቆም ጫና ማሳደር ነው ያሉ ሲሆን በመጪው መስከረም የተባበሩት መንግስታት ድርጅት ከሚኖረው ጠቅላላ ጉባኤ በኋላ እቅዱን ለአሜሪካ እንደሚያቀርቡ ተናግረዋል። በሰላም እቅዱ ዙሪያ ከዋሽንግተን ሰዎች ጋር ከተነጋገሩ በኋላ የሞስኮ ልዑካን በተገኙበት ጦርነቱን ማስቆም በሚቻልበት ሁኔታ ላይ መምከር እንደሚፈልጉም ነው የገለጹት። ዩክሬን የዓለም መሪዎችን በማሰባሰብ በስዊዘርላንድ ካዘጋጀቻቸው ሩሲያን ካላሳተፉ የሰላም ጉባኤ ወዲህ ከሞስኮ ልዑካን ጋር በቀጥታ ለመነጋገር ፈቃደኝነቷን ስታሳይ ይህ ለመጀመሪያ ጊዜ ነው። የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በበኩላቸው ዩክሬን የሩሲያን ድንበር ጥሳ በመግባት በኩርኪስ ክልል ጥቃት ከፈጸመች በኋላ ውይይት የሚታሰብ አይደለም ብለዋል። ባሳለፍነው ሳምንት በዩክሬንና ፖላንድ ጉብኝት አድርገው የነበሩት የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ከጉብኝታቸው መልስ ከፕሬዝዳንት ቪላዲሚር ፑቲን ጋር ባደረጉት የስልክ ቆይታ ጦርነቱን በሰላማዊ ንግግር ለመቋጨት ድጋፍ እንደምታደርግ ነግረዋቸዋል። ሞስኮና ኬቭ የድርድርና ውይይት ሀሳቦችን ባነሱ ጊዜ ቀድመው የሚቀመጡ ቅድመ ሁኔታዎች ለመቀራረብ አመቺ እንደሆኑ ሮይተርስ ዘግቧል። ሩሲያ የትኛውንም የሰላም ድርድርና ተኩስ አቁም ከማድረጋችን በፊት በዩክሬን የተቆጣጠረቻቸው 4 ክልሎች የግዛቷ አካል ስለመሆናቸው እውቅና እንዲሰጣት ስትጠይቅ፣ ዩክሬን በበኩሏ የሞስኮ ጦር ቀድሞ ከነበረው የዩክሬን የግዛት ክልል ሙሉ ለሙሉ ካልወጣ መነጋገር እንደማትፈልግ ትገልጻለች። በአሁኑ ወቅት 3 ሳምንታትን ባስቆጠረው የኩርኪስ ክልል ጥቃት ኬቭ 1200 ስኩዌር ኪሎ ሜትር የሩሲያ አካባቢዎችን መቆጣጠሯን ስታሳውቅ የሞስኮ ወታደሮች ከግዛታችን ሲወጡ እኛም አካባቢውን ለቀን እንወጣለን ብለዋል። ክቡራትና ክቡራን ተመልካቾች ለዛሬ ከክፋ ቴሌቪዥን ያዘጋጀናቸው ዜናዎች የተከታተላችሁትን ይመስሉ ነበር። ከቀሪ የክፋ ቴሌቪዥን ፕሮግራሞች ጋር ቆይታ እንድታደርጉ እየጋበዝኩ ዜናውን በመምራት ፍጹም ተሾመ ከእናንተ ጋር ቆይታ አድርጌያለሁኝ። መልካም ጊዜ